ስሜ ዶክተር ደሳለኝ ታደሰ እባላለሁ። የቀዶ ሕክምና ስፔሻሊስት ነኝ። ዛሬ ትንሽ ማውራት የምፈልገው ስለ ሐሞት ጠጠር ነው። ሐሞት ጠጠር ብዙዎቻችሁ እንደምታውቁት ብዙ ሰዎችን ከሚያጠቃ በሽታዎች አንዱ ነው። እሱም ሐሞት ፈሳሽ ውስጥ አንዳንድ ኬሚካሎች አሉ። ያ ኬሚካሎች እነዚህ ስፔሻሊ ኮሌስትሮል፣ ባይል ሳልትስ የሚባሉት ነገሮች በተለይ በአብዛኛው ኮሌስትሮል ስበዛ ነው። ኮሌስትሮል ደግሞ የሚበዛው አንዳንዴ ከአመጋገባችን ነው። ቅባት ያላቸው ጮማ ያላቸው ነገሮች ስናበዛ ነው። አላግባብ ውፍረት ያለን ከሆነ ግዝናና ወይ ሴትም መሆን እነዚህ ነገሮች አጋላጭ ነገሮች ናቸው። ይሄንን ጠጠር እንዲፈጠር የሚያደርጉ ምክንያቶች ወይ ደግሞ አጋላጭ ነገሮች ናቸው። አንድ ሐሞት ጠጠር ያለበት ታማሚ የሚኖረው ምልክቶች በአብዛኛው ሆዳችን እስከ ወደ ላይ ከእምብርታችን በላይ መሀለኛ ወይ ደግሞ ወደ በቀኝ በኩል ባለው አካል ላይ ከፍተኛ የሆነ አጣዳፊ ህመም ይኖረናል። አልፎ አልፎ የሚመጣ አይነት ቅስፍ አድርጎ የሚይዛችሁ ነገር ምልክቶች ይኖሩታል። የምግብ አለመስማማት፣ ብዙ ጊዜ ማስገሳት፣ ይሄ ህመምም አንዳንዴ ወደ ቀኝ ባለው ትከሻ ወይ ደግሞ ወደ ጀርባችሁ መሰማችሁ ነገር ስሜት ሊኖረው ይችላል። ስለዚህ እነዚህ ናቸው ምልክቶቹ ባጭሩ።